እግር ኳስ ስታዝናና ስታስታዝበን እንዲሁም ተለያዩ ስሜቶችን ስትቀያየር እናያለን። ግን በዛሬ በእግር ኳስ ጨዋታ የተከሰቱ አዝናኛ አስቂኝ ያልኳቸውን ክስተቶች ሰብስቤ ይዤላችሁ መጥቻለሁ። እሺ ቪዲዮውን እንደምትወዱት ስለማልጠራጠር በላይክ እንጀምረው። እስቲ ወደ ኋላ መለስ ስላርጋችሁና አርጀንቲና ከብራዚል ነበር ጨዋታው። ግን እንደዚህ አይነት ስቅጥና ምን ይሉታል? go 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 ماهر الشبردي go ماهر هلا الشبردي ويقول سبكادي لايك الشبردي أنا نودهم يا بابا قال الشبردي فامي in the club ይህን ዳንስማ ሳታደንቁ እንዳታልፉት። ኳስ ለሚያይ ሰው ይህ ክስተት አዲስ አይሆንበትም። ሃሪ ማጓየር ምንድነው ያደረገው? ሁያ የእነዚህ ሲያዝናና ነበር። ትሬኒንግ ተተው ነበር ሲጫወቱ ነበር። እስቲ ኔማርን የምትወዱት በላይክ አሳዩ። And the Oscar goes to. And the Oscar goes to. And the Oscar goes to. Neymar ስቅጥናማ በዚህ አላበቃም። የበረኛ የደበረው ይመስላል። ሚያስጠላ አጋጣሚ ነበር። ያው ያጋጥማል። የድፍረቱ ጥግ የተጫዋች ምን እንደሚያደርግ ተመልከቱ። ድሮስ በቀይ ላይ አመለጥ ነው። መብላቷን ሳታቅ የሚለው እዚህ ጋር ነው አልኳችሁ። ኳሱን ያስኩ ብሎ በቡጢ ያለው መሰላችሁ። የበረኛ ከኋላው ማን እንዳለ በጭራሽ አላወቀም። ከሜዳው ጮቶ እንዴት እንደተጋጨ ተመልከቱ። ኳስ ጨዋታውን ወደ ቦክሲንግ ነበር የቀየሩት። በኳስ ነበረ ዳኛውን የጣለው። ዳንስ ትጠላለህ እዚህ ጋር የዚህ ሲበሳል አልኳችሁ። እዚህ ጋር ገራሚ ጎል ነበር የገባው። ግን ችግሩ እሱ አይደለም፣ የተጫዋች ተደግፎ ሲመለከት ነበር። የምር የሚያበሳጭ ክስተት ነው። ሃላንድ ድሪል ራፕ ምናምን ትጠላለህ እዚህ ጋር ነው። ማንም ሳይነካው ነበር ካስሜሮ እንደ ማግኔት ወደ ኋላ የተመለሰው። ሴሌብሬሽን ሊሰራ ብሎ እዛው ጥንቅር አይል መሰላችሁ። ኦፍሳይድ ሲሰጠው እሳት የነካ ይመስል ሎጬ ለመክተት ነበር ያሰበው። ተሸወደ። ቢሆንም ግን ከሱም ብሶ አይስተው መሰላችሁ።
የተጫዋቹን መኪና ነበረ ይዞ የጣለው። ይህ ተጫዋች ከቁጥጥር በላይ ሆኖ ሲወድቅ እንመለከታለን። የሚገርመው የሰውዬ ፎቶ ሲቀርጸው እንመለከታለን። ይህን ሁላ ሌቭል አልፎ ነበረ ኳሷን የሳታት። የእጅ ኳስ ከነዚህ ሁለቱ ተጫዋች የማን ይመስላችኋል? ያው እነሱም እንደናንተ ተወዛግበው ነበር። ቀለል አድርጎ ነበረ የኔ መሰለ ጎል ከተተው። የእሱ አይግረማችሁ በረኛውን እንዴቱን በምን እንደገለጸ ተመልከቱ። እስቲ ከተጫዋች ወጣ እንበልና ይችን ውሻ ኮንትሮል ትጠላለህ፣ ጥባጥቤ ደግሞ የትም ነው፣ ሳታደንቋት እንዳታልፍ። ይሄን ፔናልቲ ነበረ የሚያስጠላ ሳሳት የሳተው። ያው ያጋጥማን እንበል እንጂ ይሄን ዳንስ ደግሞ የትም አላያችሁትም። እዚህ ጋር ኳስነቱ ቀርቶ ፍስፍስ እዚህ ጋር ነው አልኳችሁ። እንግዲህ አናቱን ነበረ እንደ ቅል ያነካው። ዘና እንዳላችሁ በትንሹም እንደሳቃችሁ ተስፋ አደርጋለሁ። ያው ከሳቃችሁ ላይክ ማድረግ እንዳይረሳ እና እንደዚህ አይነት ኮንቴንት የሚመቻችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኩ። እንዲሁም ደግሞ ማንኛውም ማስተያየት ካላችሁ ኮሜንት ማድረግ ይቻላል። እንግዲህ የቀጣይ ሲበለ እስከዛው ሄስ ታሊታ ቻው።